በከተማችን ውስጥ ያሉ ትልልቅ ሆስፒታሎች ድንገተኛ ክፍላቸው ምን ይመስላል ብላችሁ አስባችሁ ታውቃላችሁ? በተለምዶ ወይም ደግሞ በሕክምና አጠራሩ ኮድ ብላክ በመባል ይታወቃል። ኮድ ብላክ ማለት ብዙ ፔሸንት አለን ግን ማከም አንችልም፣ ሪሶርስ የለንም የሚለውን ነገር የሚያሳይ ኮድ ሲሆን ይህንን ነገር ለመረዳት ከፈለጋችሁ በዛሬ ሙቪ ሪኮሜንዴሽን ይህንን ሙቪ ጋብዛችኋለሁ። ይሄ ሙቪ ኮድ ብላክ በመባል የሚታወቅ ፊልም ሲሆን 2013 ላይ ጀምሮ 2018 ላይ ያለቀ ቆንጆ የሆነ 3 ሲዝን ያለው ሙቪ ነው። በዚህ ሙቪ ላይ ድንገተኛ ክፍልንና ትራውማ ሴንተር ላይ ያሉ ፔሸንቶች በሚመጡ ጊዜ እንዴት አድርገው በዛ ሪሶርስ ባጠራቸው ጊዜ ማከም እንደሚችሉ የሚያሳይ ነው። ይሄ እውነት ለመናገር ኢትዮጵያ ውስጥ ካለው ሲስተም ጋር ባይመሳሰልም እንኳን ነገር ግን ምን እንደሚመስል ነው እንዲኖራችሁ ስፔሲፊክሊ ደግሞ ለሕክምና ተማሪዎች እና ጤና ውስጥ ላላችሁ ሰዎች ይህን ሙቪ እንድታዩት እመክራችኋለሁ። ከዛ ባለፈ ግን ስለ ሕክምና ኢን ጀነራል ማወቅ የምታስቡ ሰዎች፣ የምትፈልጉ ሰዎች በረፍት ጊዜያችሁ ይሄንን ሙቪ እንድታዩት እንግዲህ ጋብዛችኋለሁ ማለት ነው። እንደዚህ አይነት ሙቪ ሪኮሜንዴሽኖች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ እና ደግሞ በጣም ረዘም ያለ የተለያዩ ሙቪዎችን አንስቼ የማወራበት ዩቲዩብ ላይ ለቅቄላችኋለሁ። ዩቲዩብ ቻናሌ ደግሞ ባዮ ላይ ያለላችሁ ባዮ ላይ ገብታችሁ ዩቲዩብን እንድታዩ ሰብስክራይብ እንድታደርጉ በዚሁ አበረታታችኋለሁ። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ።